እንቅልፍህን ሳታሸንፍ ህይወትህን ወይም ኑሮህን ማሸነፍ አትችልም። ሁልጊዜም ስኬታማ ለመሆን በሆነ ነገር ላይ ውጤታማ ለመሆን ሪስክ እንወስዳለን ወይም መስዋዕት የምናደርገው ነገር ይኖራል። ያ ማለት ስኬት መስዋዕትነት ያስከፍላል። በነገራችን ላይ ውጤት ለማምጣት መስዋዕትነት መክፈል ግድ ነው። በሆነ ነገር ላይ ሰው ዝም ብሎ ስኬታማ አይሆንም። ለምሳሌ ከስኬታማ ሰዎች ጀርባ ውጤታማ ናቸው ብለን ከምንደነቅንባቸው፣ ከምንቀናባቸው፣ በጣም ከሚያስገርሙን ሰዎች ጀርባ የተለያዩ ሚስጥሮች ይኖራሉ፣ የተለያዩ ነገሮች ይኖራሉ። ከነዛ ውስጥ አንዱ የእንቅልፍ ሰዓታቸውን መቆጣጠራቸውና ኮንትሮል ማድረጋቸው ነው። ለእንቅልፍ የሚሰጡት ሰዓት አለ። ምክንያቱም ስንት ሰዓት መተኛት እንዳለባቸውና ስንት ሰዓት መነሳት እንዳለባቸው ያውቁታል ማለት ነው። ስለዚህ አእምሯችን በቂ የሆነ እንቅልፍ ማግኘት አለበት። አንዳንድ የሳይንስ ጥናቶች እንደሚያሳዩት አእምሯችን በቀን ከ24 ሰዓት ውስጥ ለ8 ሰዓታት መተኛት አለበት ብለው ያስባሉ። ወይም ደግሞ አንዳንድ የሳይንስ ጥናቶች ያረጋገጡት ነገር ነው። የሰው ልጅ ለ8 ሰዓታት መተኛት አለበት። ግን በእኛ ሀገር ስታንዳርድ ደግሞ 8 ሰዓታት ሊበዛ ይችላል። ቢያንስ 7 ሰዓት በቂ የሆነ እንቅልፍ ማግኘት ይቻላል። 6 ሰዓት የሚተኙ ሰዎች አሉ፣ ከዛም በታች አለ፣ ከዛም በላይ አለ። ያውስ እኛ 7 ሰዓት 8 ሰዓት ብለን እንያዘው። 8 ሰዓት በቂ እንቅልፍ ከተኛን ወይም 7 ሰዓት ከተኛን ሌላውን ፕሮዳክቲቭ በሆነ መንገድ ወይም ሰክሰስፉል በሆነ መንገድ ስራችንን መስራት እንችላለን። እዚህ ላይ ማንሳት ያለብን ነገር ምንድነው? በቂ እንቅልፍ አለመተኛት የተለያዩ ችግሮች ይዳርጉናል። የሳይኮሎጂካል ዲስኦርደር፣ የአእምሮ ዲስኦርደር፣ ሌሎችም ነገሮች ሊያጋጥሙን ይችላሉ። በቂ እንቅልፍ አለመተኛት አንዳንድ ጥናቶች እንደሚያሳዩት የልብ ምታችን እንዲዛባ ያደርጋል። ሳይኮሎጂካሊም አእምሯችን ይጎዳል። ከዛ በተጨማሪም ደግሞ አንድ ነገር ላይ ኮንሰንትሬት እንዳናደርግ፣ ለምሳሌ እንቅልፍ አታችሁ ሌሊቱን ሳተኙ አድራችሁ በነጋታው ምን አይነት ሙድ እንደሚሰማችሁ፣ ምን አይነት ስሜት እንደሚሰማችሁ ሁላችሁም ታውቁታላችሁ። ጥሩ ስሜት አይሰማችሁም። እስረስ ውስጥ ትገባላችሁ፣ ነጭናጫ ትሆናላችሁ። እንዲሁም ደግሞ ኮንሰንትሬት ማድረግ አትችሉም። ሆነ ነገር ላይ ኮንሰንትሬሽናችሁ እየተመታ ነው የሚሆነው። እንዲሁም ደግሞ ጥሩ ሙድ ውስጥ የማትሆኑበትም ሁኔታ አለ። ይሄ እንቅልፍ የማጣት ችግር ነው። እንደገና ደግሞ በተቃራኒው እንቅልፍ ሲበዛስ ነው። ምሳሌ አንድ ሰው ከ8 ሰዓት በላይ የሚተኛ ከሆነ ከ8 ሰዓት በላይ በጣም 10 ሰዓት፣ 12 ሰዓት፣ 13 ሰዓት የሚተኙ ሰዎች አሉ። እነዛ ደግሞ ከበቂ በላይ በተኙ ቁጥር ደግሞ አጉል የሆነ ድባቴ ውስጥ ይገባሉ። ዲፕሬሽን ውስጥ በጣም ነው የምትገቡት። ለምሳሌ እኔ አርፍጄ ስነሳ በጣም ነው ደብሮኝ የምውለው። የተነቃቃ አእምሮ ይዣሉልም ኢንስፓየር መሆን አልችልም። ሰው መነቃቃት አልችልም ማለት ነው። ያም ችግር አለው። ረጅም ሰዓት በተኛችሁ ቁጥር በጣም ችግር አለው። ያም ውስጥ ዲፕሬሽን ውስጥ መግባት፣ መደበር። ተደብራችሁ ነው ወደ ስራ የምትገቡት። ማንኛውንም ለማድረግ እስከ እኩለ ቀኑ ድረስ እንኳን ራሱ አነቁም። የሆነ እንደተኛችሁ ናችሁ። ቁማችኋል፣ ወደ ወዲህ ትላላችሁ እንጂ መንቃት አትችሉም። ይሄ ምንድነው? ረጅም ሰዓታት መተኛት የሚያመጣው ጣጣ ነው። ጥሩ ስሜት አይሰማችሁም። የተቀደማችሁ የተበለጣችሁ ይሰማችኋል። ኢንአዲሽን ትዛት ደግሞ ወደ ኋላ ያቀራችሁም ሊመስላችሁ ይችላል። ምክንያቱም ከኋላ ስለተነሳችሁ ሰዎች በቃ አልፋዋችሁ የሄዱ የቀደሟችሁ ነው የሚመስላችሁ። እውነትም ደግሞ ነው። በህይወታችን ላይ ቶሎ ቀድመው የሚነሱ ሰዎች፣ ቀድመው የሆነ ነገር ማድረግ የሚችሉ ሰዎች ሁሌም ከፊት እንደሄዱ ነው። ወይም ደግሞ ከፊታችን ያንና አንድን ነገር የማሳካት እድላቸው በጣም የሰፋ ነው፣ ቻንሳቸው ማለት ነው። ሰው በምን አይነት መልኩ መነሳት አለብን፣ በስንት ሰዓት መተኛት አለብን የሚለውን ነገር ደግሞ እኛንን የምንወስነው ማለት ነው። እኛ ያንን ነገር መወሰን አለብን ማለት ነው። ስንት ሰዓት መተኛት ፕሮግራም በሆነ መንገድ ህይወታችን መመራት አለበት ብዬ አስባለሁኝ። አሁን ትልቁ ነገር ምንድን ነው? እኔ ለብዙ ጊዜ ሲያታግለኝ ከነበሩ ነገሮች ውስጥ አንዱ በጧት መነሳት ነው። በቃ 11 ሰዓት ወይም ደግሞ 12 ሰዓት መነሳት ፈልጋለሁ፣ ግን 2 ሰዓት 3 ሰዓት ነበር የምነሳው። 1 ሰዓት አብዛኛውን ጊዜ 2 ሰዓት ነበር የምነሳው። በጣም የምቸገርበት ነገር ቢኖር ይሄ ነው። ለብዙ ዓመታት ሞክሬ እምቢ ያለኝ ነገር በጧት መነሳት። ሰው ከጥቂት ጊዜ በኋላ ግን ይሄ ነገር ምንድነው ብዬ ሳጠና ፓራዳይም ነው። ፓራዳይም ከልጅነታችን ጀምሮ ያሳደግነው ሀቢት፣ ልማድ፣ በተደጋጋሚ የምናደርጋቸው ነገሮች እንደ ሀቢት እኛ ላይ ፓራዳይም ፈጥረው እነዛ ነገሮች ከዛ ከለመድነው ነገር
እንዳንወጣ ፓራዳይማችን ገድቦ ይዘናል ማለት ነው። ሰው ፓራዳይም ሆኖ ሲገባኝ how to shift paradigm የሚል ነገር ደግሞ አጠናው። እንዴት አድርጌ ፓራዳይሜን መቀየር አለብኝ? በጠዋት መነሳት አለብኝ፣ ግን how to ሰው ፓራዳይም shift ላይ በጠዋት ለመነሳት ፕሮግራም በሆነ መንገድ እንቅልፍ መተኛት ያስፈልጋል። ምሳሌ ከዚህ ሰዓት እስከዚህ ሰዓት 7 ሰዓት ከሆነ የምተኙት ከዚህ ሰዓት እስከዚህ ሰዓት የሚለው ነገር መወሰን አለባችሁ። 8 ሰዓት ከሆነ የምተኙት ከዚህ ሰዓት አሁን እስከዚህ ሰዓት ድረስ የሚለው ከወሰናችሁ በኋላ ሁልጊዜም በተመሳሳይ ሰዓት ኮንሲስተንሲ በሆነ መንገድና በዲሲፕሊን ተደጋጋሚ ማድረግ ማለት ነው። እነዛ ነገሮች ማለት በተደጋጋሚ እነዛ ነገሮች ማድረግ አንድ ጊዜ አይደለም፣ ሁልጊዜም ማድረግ ፕሮግራም በሆነ መንገድ። በነገራችን ላይ ለእንቅልፍ ሰዓታችን ብቻ አይደለም ፕሮግራም ማውጣት ያለብን፣ ለሁሉም ነገር ፕሮግራም መሆን አለበት። አእምሯችን በቃ አንድ ነገር ለማድረግ ሊለምደው ይገባል። ፕሮግራም በሆነ መንገድ መመራት አለበት ብዬ አስባለሁ። ሰው ምንድነው ያደረኩት? በቃ ከምሽቱ 11 ሰዓት ተኩል እነሳለሁ። ይሄ የኔ ፕሮግራም ነው፣ የምተኛበት ሰዓት ነው። በቂ ነው ብዬ አስባለሁ። እንዳይበዛም እንዳያንስም በራሴ መንገድ ነው ያደረኩት። ሰው ይሄን ካረኩኝ በኋላ ኮንሲስተንሲ አለተኛለሁ። ሁልጊዜም አላርም ቀጥሬ ደግሞ 11 ሰዓት ተኩል እነሳለሁ። ይሄን በማድረግበት ሰዓት ፓራዳይም እየሆነ መጣ ያ ነገር። ሰው ልክ 4 ሰዓት ተኩል ሲደርስ ሰውነቴ በጣም ሲዝል ይሰማኛል። ከዛ በኋላ ፕሮዳክቲቭ መሆን አልችልም። 11 ሰዓት ተኩል ካለ በኋላ ደግሞ መተኛት አልችልም። በራሱ መንገድ በአላርም ሳልቀጥር ራሱ ያስነሳኛል ማለት ነው። ሰው ለመድኩት ማለት ነው። ለመዳችሁት ማለት ሀቢት ሆነ ማለት ዛቲስ ፓራዳይም ሆነ ማለት ነው። ፓራዳይምን ደግሞ ምንም ነገር አይነቀንቀውም፣ ምንም ነገር አይሸንፈውም። የተለመደ ነገር ከሆነ የተለመደ ነገር አእምሯችን ውስጥ ቢልድ ካደረገ አንድ ጊዜ የሚነቀንቀው ምንም አይነት ምድራዊ ኃይል የለም። ሰው የእንቅልፍ ሰዓታችሁን መወሰን፣ እንቅልፋችሁን ማሸነፍ የስኬት ትልቁ ሚስጥር ነው እንጂ ለረጅም ሰዓታት ተኝታችሁ ከበቂ በላይ እንቅልፍ ተኝታችሁ አጉል ድባቴ ውስጥ ገብታችሁ የበታችነት ስሜት እየተሰማችሁ መዋል የለባችሁም ማለት ነው። በነገራችን ላይ ከኋላ የሚነሳ ሰው እየተበለጠ ስለሚመስለው የሰልፍ ኮንፊደንሱ በጣም የወረደ ነው የሚሆነው። የመነቃቃት የሞቲቬሽን የመሆኑ ጉዳይ ኢንስፓየር የመሆኑ ጉዳይ በጣም ዝቅተኛ ወይም ደግሞ አናሳ ይሆናል ማለት ነው። ስለዚህ ይሄ ነገር ብታስቡበት በህይወታችሁ ላይ ትልቅ ለውጥ ታመጣላችሁ ብዬ አስባለሁኝ። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።